የኢየሱስ ሞት የሞተ ቀን ነው ማዳን የጀመረው። ካርሞ ኢየሱስ ከተነሳ በኋላ አይደለም ያዳነው፣ እየሞተ ዳነ ሰውየው። ኢየሱስን እዚህ ጋር እየሞተ ሕይወት ሰጠው መንፈስ ቅዱስ። ኢየሱስ ነው ስራዬን ሰርቶ የጨረሰው። ይሄንን ሕይወትስ ወደኔ ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ አክቲቭ ነበር መስቀል ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ሰጠ ይላል። ሆሊ ስፒሪት አክቲቭ ነው እዛ ጋር። ኢየሱስ ሲሞት መንፈስ ቅዱስ ለሰው ፈቃደኛ ማን ይላል? መንፈስ ቅዱስ ቆሞ ለምን ይሄው ሕይወት ተገኘ እኮ ላድል ተገኘ። ይሄኛው የመጨረሻውን ወንጀለኛ አዳነ። ይሄ ሰውዬ ከዳነ ማንም ይድናል። የመጨረሻ ፍርደኛ አዳነ ኢየሱስ ደም። የመጨረሻ ደና ሰው ካህን አይደለም ያዳነው፣ ነፍሰ ገዳይ አዳነ። የመጨረሻውን ኃጢአተኛ ማንጻት ይችላል ተባለ። የመጨረሻ ወንጀለኛው መጽደቅ ይችላል። ኢየሱስ ዞሮ አየው፣ በደም ተነክሯል ፊቱ። አይኑን መግለጥ አይችልም፣ በጣም በስስ ነው ሊያዩ የሚችለው። አየው እና ዞሮ አንተ ሰው ኢየሱስ ፈገግ ይላል። ለምን መሰለ? የዘላለም ሕይወት የሚያገኝ ሰው ነው። ቅድም ዘምረናል። እኔ ብቻ ብሆን ኢየሱስ ለብቻ ይሞትልኝ ነበር አለ። እሱ ብቻ ቢሆን የሚድነው ኢየሱስ ይሞታል፣ ማንም ባይቀበለው። ለሱ ብቻ ቢሆን ለምን መሰለ? ሰውየው ሲያወራ ሰብሰብ በሉና ከሞት ስነሳ መጥቼ በዛ ካላችሁ አወራለሁ አይደለም ያለው። ላንተ ብቻም ቢሆን እንደዚህ ያለው አንተ ሰው ሰማ። ሰውየው ከሰማይ ወረድክ ነብሎት የለ አንተ ሰው ሲለው እኔ ባይዘው እየተዘመረ ትንሽ ነገር ሲነካኝ እንባይን መቆጣጠር አልችልም። እንባይን ትንሽ ሲነካኝ ይሄ ሰውዬ ምንድነው የሚሆነው? እጁ ራሱ ተቆርጦ አለመውደቁ ለመስገድ ሲሞክር አንተ ሰው አለው። ጌታዬ ሲለው አቤት አንተ ሰው አለው። አቤት በሙሉ አይኑ ማየት አይችልም ኢየሱስ። ዛሬ ከኔ ጋር በገነት ትሆናለህ። አድነኝ ሲለው ድነሃል። ሞቱን ወሰደለት፣ ሕይወቱን ሰጠው። አየ ብልጥ ነው፣ ጥበበኛ ነው። ከነ ኃጢአቱ አልሞተም ብሎ ኃጢአቱን ኢየሱስ ላይ አድርጎት ሞተ እና ይነሳላ የትንሣኤ ቀን። ዛሬ ከኔ ጋር በገነት ትሆናለህ ማለት ኢየሱስ የግሪክ ኮንስትራክሽኑ የቃሉ የግሪክ ኮንስትራክሽን ዛሬ እኔ እናንተ ገነት ሄደን እናድራለን አይደለም ትርጉሙ። ዛሬ እልሃለሁ ከኔ ጋር በገነት ትሆናለህ። ሰኪውርድ አደረገው። በቃ ድነሃል፣ ጸድቀሃል። ዛሬ ልንገርህ አለው። ምክንያቱም ኢየሱስ ለሥራ ወደታች ይወርዳል ለ3 ቀን። ስለዚህ በቃ ዛሬ ግን ልንገርህ አለው። ዛሬ ከኔ ጋር የሚለው ዛሬ እልሃለሁ ነው የግሪክ ኮንስትራክሽን። እርግጠኛ ሆናለሁ። ምን አለ? ድነሃል። እድሜውን ሁሉ ሌባ፣ እድሜውን ሁሉ ወንበዴ፣ እድሜውን ሁሉ ነፍሰ ገዳይ፣ መጨረሻ ላይ ሾለክ አለ። አስገባኝ ሲለው ኧረ ያንተ በዛ አይልም። ናግባለሁ። ደሙ ይችላል። የኢየሱስ ደም ይችላል። አይ የኢየሱስ ደም አሁን የሰውየው የክፋት ልክ አይደለም፣ የደሙ ጉልበት ነው የታየው። ሰውየውማ ክፋቱ እኮ እኔ ክፉ ነኝ ማለት አይጠበቅበትም። መስቀሉ ይመሰክራል። የሰራው ስራ ነው እዚህ ጋር ያመጣው። አሁን ሶስቱም መስቀል ላይ ቢሆኑ የሚሞቱበት ጉዳይ ላይ እነሱ ለራሳቸው ኃጢአት፣ እሱስ ለዓለም ሁሉ ኃጢአት። ይለያያል ምክንያታቸው መስቀል ላይ የመጡበት። እሱ ንጹህ ነው፣ እነሱ ወንጀለኛ ናቸው። እሱ እነሱን ጨምሮ ለዓለም ሁሉ ነው እየሞተ ያለው። ሰው ሲያቸው 3 ወንጀለኛ ይላል። ኖ የማለኛው ወንጀለኛ አይደለም። ስለ ሰው ልጆች ኃጢአት የሌሎችን ኃጢአት ተቀብሎ አይ ቅድም እኮ እንደሰማኑ እኮ ጥቅስ እኮ ነው። ስለ መልካም ሰው የሚሞት ስለ ቸር ሰው የሚሞት ይገኛል አይደለም? በጭንቅ አሁን በጣም ጥሩ የተባለ ሰው አቤት የተባለ ሰው እንደው በጭንቅ እኔ ለሞትለት እባክህ እንደው በጭንቅ ለኃጢአተኛስ ግደለው ነብይ ይሄ ሰው የኃጢአተኛ ነው ሲጀመር ኃጢአተኛ አይደል እንዴ? እና ለምን ታቆየዋለህ ነው የሚለው። እንኳን ሊሞትን ይፈርድባል ተባብሮ ኢየሱስ ለኃጢአተኛ ነው የሞተው። ፍርደኞች ሰብስቦ ፍርዳችሁን አምጡ ብሎ ከዛስ ፍርዱን ጥሎ በቃ ሂዱ አይደለም ያለን አንጣው ላይ ሄደ። ያቺ በመንዝርና የተገኘች ሴት እንደሰለ ሊሆነች በመንዝርና እኮ የተገኘችው ከዛ ሊገሉት ነው። ቆይ ከመንገላታ ብቻ ለምን እንውገራትና ኢየሱስን እናጥመዷ። በሷ ምን አርገን ሙሴ እንደሆነ ውገሯት ብሏል። እሱ ምን እንደሚል እናየዋለን። አጉል ቸርነኝ ማህሪ ነኝ እያለ አስቸግሮ ይላው እቺን ሴት እንደው የሆነ ነገር ካለ አጥመደን ይዘን እሱንም እንወግሯለን ብሎ መጡ። ከዛ ድንጋይ እንደዚህ ይዘው አንበርከው ፊቱ ሙሴ አሉት። ባይዘው ተገደላ አይደለም ጥቅስ ነው ታኮ ያረጉት። ክፉ ናቸው ማለት ክፉዎች ናቸው። በእውቀት የሆነ ኃጢአት እኮ ከባድ
በተሳሰተ ሲሆንና አውቀ ሲሆን እኮ ይለያል። አሁን በኖሌጅ አንደርስታንዲንጋቸው ነው። ሙሴ በሕጋው እንደዚህ አይነቶቹን ውገሩ ብሏል። አሁን አንተ ስለዚህ ጉዳይ ምን ትላለህ? እንውገራት እንዴ አሉት። ጌታስ ጥቅስ አይደለም አይደል? ሀርት ነው እሱ ሀርት ነው። እንዲህ ማላያት እጅ በእጁ እንደዚህ እየጻፈ ከዛ ቀና ብሎ ኃጢአት የሌለበት እርሱ ይውገራት ብሎ ከዛ ኢየሱስ ጽፎ ሲጨርስ ቀና ሲል እንኳን ሊያነቡ ጽፎ ሲጨርስ ቀና ሲል ማንም ብቻዋን ናት እንዲህ አለት። አንቺ ሴት አላት። አቤት። ከሳሾችሽ ወዴት አሉ? እሷስ ሄዱ ስትለው ጌታ ምንድን ነው ያላት? ከእንግዲህ ይህን ደግመሽ ይህን ኃጢአት አትስሪ፣ እኔም አልፈርድብሽም። ይኸውልህ ያስወግራል ስለማያስወግር እንዳይመስልህ ወስዶላት ነው። እኔ ሞታለሁ በዚህ ምትካ ደግመሽ እንዳገቢያ ልጅ አልፈርድብሽም፣ ልምርሽ፣ ይቅርልልሽ። ያንቺን የሚያስገድልሽን ጉዳይ ፍርዱን ልቀበለው ነው። ኃጢአቱን አንቺ ነሽ የሰራሽው፣ እኔ ኃጢአቱን አልወስድም። ኃጢአት ሊወስድ አይችልም ኢየሱስ። ኃጢአት የለበትም እሱ። ኃጢአቱን አንጩና እኔ በኃጢአቱ እንደሱ አይደለም። ኃጢአቱን አስወግዶ ኃጢአቱን የሚያመጣው ፍርድ አለ። ፍርዱን አምጪ። አልፈርድብሽም፣ ሂጂ። ምትክ ክሮስ ምትክ ኢየሱስ ተካኝ።